ሰላም ክቡራትና ክቡራት ተመልካቾቼ የፍሬ ህይወት ዩቲዩብ ተከታታይ ቤተሰቦቼ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን አለሁኝ። እንዴት ናችሁ? ቆይታ ሁሉ ሰላም? እኔ እግዚአብሔር የተመሰገነ ይሁን አለሁላችሁ። ዛሬ ይዤላችሁ መጥቻለሁ። ለመዳም ቅመሞች ይድረስ። ለመዳም ቅመሞች በተለይ ስልክ ላይ ጣድ ብለን የምንውል አብዛኞቻችን መዳም ቅመም ቤት የምንሰራ ስልክ ላይ ነው የምንውለው። ለራሳችን ተኬራ እናደርግም፣ ራሳችን እናናይም። እኔ ራሴ ተጎዳሁ እኮ ራሴ ተበሳቆ እኮ አንልም። በቃ መዳም በተለይ እኔ በተለይ ማለት ነው መዳም ወጣ ካለችልኝ ስልኬ ነው ትዝ የሚለኝ። በተለይ ያው ሙቀት ስለነበረ በፊት ሙቀት ላይ ነበር ስልኬን የምወደው። ምክንያቱም ምንም ብታደርጉ አይመችም። አንድ ሁለት ኩሽና አይሆንልኝ። አሁን ቅርብ ጊዜ ነው። ከዛ በፊት ግን ካሜራ አለበት እዚህ። አሁን ደግሞ የምቀርጽላችሁ ቦታ ካሜራ የለም። እናንተ ፈለጋችሁ ሰርታችሁ ለመብላት አይመችም። ምክንያቱም እዛ ስም በምታዩ ሰዓት እንደዚህ ከላይ በላችሁ። ምክንያቱም ሁለታችንም አንድ አይነት ሶስት፣ አሁን እኛ ለምሳሌ ሶስት ነን፣ ግን ሶስታችንም አንድ አይደለንም ስላችሁ። አንድ ነን ስላችሁ ኢትዮጵያን አንድ ነን፣ ግን አንደኛዋ መብላት ትፈልጋለች፣ ሌላዋ ደግሞ መብላት አትፈልግም። ያ እንደዚያ ስለሆነ በጣም ያስጠላል። ግን ሁላችንም አንድ አይነት ብንሆን፣ ምክንያቱም ራሳችንን እንጠብቅ እስቲ፣ እንደዚህ ስትወጣ እንደዚህ እንስራ እንደዚህ እናድርግ ስንባባል የኔ አሰለችው። ግን አንድ ሰው በላተኛ፣ አንድ ሰው ደግሞ ተመልካች ሲሆን ያስጠላል። እና ወደ ተከታታይ ቤተሰቦች ላይክ፣ ሰብስክራይብ ያደረጋችሁ ቤተሰቦች አበረታቱኝ። እንዲሁም ኮመንት ላይ ሀሳብና አስተያየታችሁን አስቀምጡልኝ ውዶቼ ማሮቼ። ዛሬ ለመዳም ቅመሞች አሪፍ ነገር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ውድ ተከታታዮች ዛሬ ይዤላችሁ የመጣሁት ምን መሰላችሁ? ሽፋን ነው። ይሄ በጣም አሪፍ ነው። ካቻ ከገብስ ነው አብዛኞቹን የሚሰራው እና በጣም ቆንጆ ነው። እኔ በጣም ተመችቶኛል። ይሄ ነገር ማለት ነው በጣም ተመችቶኛል። አሪፍ ነው። ተጠቀሙት እስቲ፣ ተጠቅማችሁ እዩት። አሁን ደግሞ ብርድ ሰዓት ነው፣ ብርድ ሰዓት ነው። አሁን ብዙ ጊዜ መዳሞች ውጭ ይቀመጣሉ። ውጭ ነው በቃ አብዛኛውን ጊዜ የሚያሳልፉት። እንግዲህ ይችን 6 ወር ፈጣሪ ትዕግስቱን ይስጠን፣ ፈጣሪ ትዕግስቱን ይስጠን። እና ይችን እንደዚህ አይነት ካላችሁ ከቤትም ከሌላችሁም ደግሞ ሱፐር ማርኬት፣ እድሜ ለሱፐር ማርኬት ሄድ ብላችሁ ከድካንም ቢሆን ማስመጣት መግዛት ትችላላችሁ። ገዝታችሁ ይሄንን ተጠቀሙት። በጣም አሪፍ ነው ለመዳም ቅመሞች እና ሰውነታችሁ ለተጎዳ ምናምን አሪፍ ነው። ብትጠቀሙት አሪፍ ነው ብዬ እመክራችኋለሁ። እና ይሄንን ደግሞ ይሄን ነው አይታችሁታል። ይሄንን ፈጭቼው ነው እዚህ ላይ ማለት ነው። ከሌላችሁ ይሄ ማሽን ከሌላችሁ በጁስ መፍጨት ትችላላችሁ። እንዲሁም በትንሾቹ የመፍጫ አይነት ካላችሁ ችግር የለውም፣ በየትኛውም አይነት መፍጨት ትችላላችሁ። እኔ ግን በእንደዚህ አይነት ነው የፈጨሁት። ይኸው እንደዚህ ለማርጌ ዱቄት አስመስዬ ፈጭቼዋለሁ ማለት ነው። ምክንያቱም በኋላ ስትጠቀሙት እንዲመቻችሁ ይሆናል። እንደዚህ ሲሆን አሪፍ ነው። ከሌላችሁ ደግሞ ማሽን ከሌላችሁ ውሃ ውስጥ ዘብዝባችሁ ራሱ መጠቀም ትችላላችሁ። ለየትኛውም ነገር መስራት ትችላላችሁ። ብቻ እናንተ ለመስራት ፍላጎት ይኖራችሁ። እዚህ ጋር ደግሞ ዱቄት አለኝ። እዚህ ጋር ዱቄቱን አምሼ በስንት ሰዓት አምሼዋለሁ። እንደምታዩት እንደዚህ መሰረጊያለሁ። ምክንያቱም ስታምሱት የሆነ ጠረን ያመጣላል። በቃ የሆነ ሽታ ሲያመጣ ማውጣት አለባችሁ እንዳያር። ካረር ደግሞ በኋላ ስትጠቀሙት ያስጠላችኋል። ራሱን ጠብቆ በቃ ራሱ የሆነ ከለሩን ቅይር ሲያደርግላችሁ የዛን ጊዜ መጠቀም ትችላላችሁ። እና ይህን ዱቄቱን ይህንና ይህንን አንድ ላይ ቀላቅለዋለሁ ማለት ነው። ቀላቅለውና ነው የምጠቀመው። በጣም አሪፍ ነው፣ ስለተመቸኝ ነው። እና ለእናንተ የሚጠቅማቸው የመዳም ቅመሞች፣ ምክንያቱም ኩሽና ባሰሩም የትም ቦታ በየትኛውም ሰዓት ላይ በሆነ ነገር ቁጥር አድርጋችሁ ይዛችሁ መጠቀም ትችላላችሁ። ብርድ ላይ ላላ በተለይ ብርድ ለምን እንትን እንደምላችሁ ልጆች ይችን ፔርሙዝም ካላችሁ መስራት ትችላላችሁ። ፔርሙዝ ውስጥ አደረጋችሁ እና የማሳያችሁ ነገር ማለት ነው። እና አሪፍ ነው፣ ተጠቀሙት። እና ወደ ተከታታዮች ብዙ ጊዜ እኛ ኢትዮጵያኖች፣ እኛ የመዳም ቅመሞች ወደ ስልካችን ነው የምንጣደው። እባካችሁን ራሳችሁን ተንከባከቡ። መዳም እንደሆነች ተጎዳሽ፣ ተበሳቆልሽ፣ እንደዚህ ሆንሽ ብላ አትልሽም።
በተለይ ደግሞ ሁለት ሶስት ሰራተኛ እንደሚኖሩ የምሬ ነው የምላችሁ፣ በጣም ያስጠላል። ብቻችሁን ስትሆኑ ለስራውም ሆነ ለሙዳችሁም ቢሆን ምክንያቱም አንዷ እየበላች አንዷ እየሰራች በጣም ያስጠላል። የምሬ ነው የምላችሁ። በጣም እኔ ስለተጎዳሁ ነው እንደዚህ ያልኳችሁ ማለት ነው። ምክንያቱም አንደኛው መብላት ትፈልጋለች፣ አንደኛው ደግሞ መብላት አትፈልግም። በዚያን ሰዓት በጣም ያስጠላል። እና ወደ ተከታታዮች አሁን 3 ሰራተኛ ነን ያለነው አንድ ቤት ውስጥ 3 ሰራተኛ ማለት ነው ያለነው። ግን አብዛኞቻችን ከምንበላ ወደ ስልካችን ነው የምንጣደፈው። ስልክ ሳይሆን ስልክ ሁሉም ጊዜ አለው። ለወዳችንም ጊዜ አለው። ለስልክም ለማየት ጊዜ ማውጣት አለብን፣ ሰዓት ማውጣት አለብን። ራሳችንን ቼክ የምናደርግበት ራሳችንን የምናይበት ጊዜ መስጠት አለብን። ብቻ በቃ መዳም ስትወጣልን ስልካችን መጎርጎር፣ ከዛ መዳም ስትመጣ ወደ ስራ ነበር። እኔ እውነቴን ነው የምናገራችሁ፣ ሳልበላ ሳልጠጣ ስቀር ማለት ነው ራሴን ነው የሚያመኝ። እና ብዙ ሰዎች ይሉኛል እንዴ ደግሞ ሲርብ ከመቼ ወዲህ ነው ራስ የሚያመው ይሉኛል ይላሉ። እውነት ነው፣ እኔ ራሴን ነው የሚያመኝ ካልበላው ማለት ነው። እና የመዳም ቅመሞች ራሳችሁን መጠበቅ አለባቸው። እና እንደዚህ አድርጌላችሁ ሞቅ ሰርቼላችኋለሁ። ይኸው ሞቅ ማለት ነው። እንደዚህ አድርጌ ካላችሁ በእንትን ፔፐርሙዝ እያደረጋችሁ ማስቀመጥ ትችላላችሁ። ያው ፔፐርሙዝ ስለዚህ ነው ሴትዮዋ ስለምትቆጣጠረው ብዙ እቃ የላትም እና ግን ማስቀመጥ ትችላላችሁ። እኔ ግን እንደዚህ አድርጌ በኩባያ አድርጌ ክላስ ይዤ የምገባው ይችን ክላስ ይዤ ተገባና ጠጥ ታረጋታለሁ። ብታዩት በተለይ ማለት ነው አሁን ቅዝቃዜ እየመጣ ነው አይደል? ቅዝቃዜ ስለመጣ ይሄ ግድ ያስፈልገናል። እስቲ ቆይ ለመዳም ቅመሞች እስቲ ልምከራችሁ፣ እስቲ ላሳያቸው ብዬ ነው ይዤ የመጣሁላችሁ እና ትወዱታላችሁ ብዬ ተስፋ አደርጋለሁ ቤተሰቦች። እና ይህ ጠፍጣፋ በጣም አሪፍ ነው። በተለይ ጨው ትንሽ፣ ስኳር ትንሽ አድርጋችሁ የምታንተከተው ከዛ ማንተክተክ ነው በቃ፣ ሌላ ምንም ነገር የለም። ዱቄቱ ግን በደንብ መቀዝቀዝ አለበት እንዳይቆርቆርባችሁ ማለት ነው። እኔ ሲቆርቆር ስትጠጡት በኋላ እንትን ይላችኋል። ግን ስትጠጡት ወይም ደግሞ ቅጥን አታርጉት። ይሄ እኔ አሁን ወፍራም ነው አያችሁት? ወፈር አድርጋችሁ የሆነ ሆዳችሁ ላይ ቁጭ እንዲል መሆን አለበት። እና እንደዚህ በማንኪያ ራሱ ስትበሉ ደስ ይላል እና አባራፊ ነው። መቼም እኔ ስለተመቼ ነው ለእናንተ ይዤላችሁ የመጣሁት። እንደምትወዱትም ተስፋ አደርጋለሁ። እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ቤተሰቦች። አዲስ ጀማሪ ነኝና ፕሊዝ 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 አበረታቱኝ። የመዳም ቅመሞች እርስ በራሳችን እኮ ብንጣመር፣ እርስ በራሳችን ብንያያዝ አይደለም እንኳን ብዙ ነገር መስራት እንችላለን። የምር ለምንድን ነው ግን ቲክቶክ ላይ አብዛኛው ጊዜ ፎሎ ይመጣል ግን ክፍያ ዜሮ ነው። የምሬን ነው የምላችሁ። ዩቲዩብ ግን ማንም ዞር ብሎ አያያችሁም፣ ማንም ዞር ብሎ አያያችሁም። እና ራሳችንን መያያዝ አለብን። ራሳችን በራሳችን የመዳም ቅመሞች እጅ ለእጅ እንያያዝ። እኛ ብንበረታታ እርስ በራሳችን ብንያያዝ ብዙ ነገር መስራት እንችላለን። ግን ክፋት፣ ይህ ክፋት የሚባል ነገር አመፅ በልባችን አለ። ስለዚህ እርስ በራስ አንዱ ሲሳካለት ለምን አባቱ ተሳካለት እንደዚህ ሆነች እኮ ለምን አባቷ እንዲሁ ወይ እንኳን ፈጣሪ ረዳት ከማለት የት አባቷ እንዲሁ ለምን ተሳካላት ብለን መራገም። በአሁኑ ሰዓት እንደዚያ ነው ያለው፣ መራገም። የእርግማን መዓት ነው የምናወርደው። ምን አለ ስኬት ተሳክቶለት ወይ እንኳን ረዳው ፈጣሪ ወይ እግዚአብሔር እንዴት እንኳን ረዳው ከምንልልቅ አሬት አባቷ ለምን እንዲሁ ተሳካላት እንዲሁ ለምን ባይሳካላት ይሻላል። እንደዚህ እኮ ሆነላት፣ ለምን እንደዚህ ሆነላት? በቃ እንክፋት። ያ ክፋት ለምንድን ነው? ክፋት ውስጣችን ስለሞላው እና እርስ በራሳችን ብንያያዝ ግን ብዙ ነገር መስራት እንችላለን፣ ማድረግ እንችላለን። እርስ በራሳችን ከተበራታታን ከተጠናከርን። ግን ችግሩ ምንድን ነው? እኛ ክፋታችን ጥግ ድረስ ነው፣ ጥግ ድረስ። ለዛ ነው እግዚአብሔርም አንዳንዴ የምሬ ነው። እኔ ባለፈው በሰራሁት ቪዲዮ ራሱ ብዙዎቻችሁ ለምንድን ነው የምታለቅሽው? ለምንድን ነው የሰው ፎቶ የምትለጥፊው? ስለተሰማኝ ነው። ያንንም ስለተሰማኝ ነው የተናገርኩት፣ ለእንትን ያልኩት ቪዲዮ የሰራሁት እና እየጠጣን ቤተሰቦች እየጠጣን መጠጣት አለብን። ሩዝ ባዘወይ ቦርጭ ነው የሚሆነው። ቦርጭ ሩዝ፣ በተለይ ማታ ማታ ሩዝ አትብሉ።
ለዛውም ብሩጭ ያስቸግሩኛል። አሁን እየወጣ አሁን ይህን ሰሞን ማጥፋት አለብኝ እያለሁ ስፖርት እየሰራ ነው። ሩዝ ሄዶ በወዳችሁ ላይ ቁጭ፣ በተለይ ማታ ማታ ከሰጠ ነካራችሁማ ቦርጭ ነው ወዳችሁ ላይ ቁጭ የሚለው እና ሩዝ ማታ ማታ አትብሉ። እንደምትወዱት ተስፋ አድርጋለሁ ቤተሰቦች። ድጋሚ መልካም ቆይታ። ፕሊስ 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 እህቶቼ፣ ወንድሞቼ በሀገር ውስጥም ያላችሁ እንዲሁም በውጭም ያላችሁ እህቶቼ፣ በየትኛውም ሀገራት ያላችሁ እህቶቼ አበረታቱኝ፣ አበረታቱኝ። አዲስ ጀማሪ ነኝና በርች በሉኝ፣ ጉልበት እንዲሆን እንዲበረታ እና እህቶቼ ወንድሞቼ ላይክ ሰብስክራይብ እያደረጋችሁ ቤተሰቦቼ መልካም ቆይታ እመኝላችኋለሁ። ባይ ባይ።